وما أرسلنا من قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين بالله سبحانه وتعالى فقد ما حكم دفع مبالغ للعريس كمساعدة سرق لاي لمشرى كمساعدة السل مردات تبلو يميستقب ገንዘብ بينوا من النوم كذلك حكم دفع النقود لأهل الميت لمواج ቤተሰቦች ወገኖቹ ገንዘብ መስጠት ታዚያ ለመድረስ የሄደ ሰው ለሟች ወገኖች ገንዘብ መስጠት ብይኑ እንዴት ነው የሚል በጥያቄ መልክ የቀረበ ስለሆነ ለማየት እንሞክራለን በአላህ Subhanahu Wa Ta'ala ፍቃድ። መጀመሪያ ሰርግ የተጠራ ሰው መሄዱ እንዴት ነው? የሚከለክለው የሚያግደው ነገር አለ ወይ የሚለው ነገር ማየት መቻል አለብን። አንድ ሰው ወደ ሰርግ ሲጠራ እዚህ የሚሄድበት ሰርግ ላይ የተለያዩ ወንጀሎች ካሉ ያውቃል በተጨባጭ ወንጀል እንዳለ ሙዚቃ ሊኖር ይችላል እኽትላጥ ሊኖር ይችላል ሪባ ሐሜት የተለያዩ ወንጀሎች ካሉ እንዴት ነው የሚለውንም መመልከት አለብን። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ኢማሙ አልቡኻሪ እና ኢማሙ ሙስሊም የዘገቡት ሸሩ الطعام طعام الوليمه ከምግብ ሁሉ መጥፎ ምግብ ብሎ ማለት ለሰርግ የሚደገስ ነው አሉ። يمنعها من يأتيها ويدعى إليها من يأباها የሚፈልገው ሰው ይህን ድግሱን የሚከለከል ሲሆን የማይፈልገው ሰው የሚጠራበት ስለሆነ መጥፎ ድግስ ማለት ይሄ ነው አሉ። ومن لم يجب الدعوة لسرق جبجا لولما تطرتو እሺ ብሎ ያልሄደ فقد عصى الله ورسوله الله سبحانه وتعالى እና መልእክተኛውን በርግጥ አምጿል ብለዋል። ስለዚህ ይሄንና ሌሎችን ሐዲሶች ማስረጃ በማድረግ ዑለማዎች الدعوة إلى وليمة العرس ለሰርግ ግብዣ ከተጋበዘ ከተጠራ አንድ ሰው ያንን ጥሪ ማክበር جماهير العلماء على وجوب إجابتها ግዴታ ነው ብለዋል። መሄዱ ግዴታ ነው إلا لعذر شرعي شريعي የሆነ ዑذር የሚከለክለው ካለ نعم ዋጅብ አይሆንበትም። ከሰርግ ድግስ ውጭ ላለ ግን ሙናሰባት ሶግራም ይሁን ከቢራ ትልቅም ይሁን ትንሽም ለሆነ ድግስ ከሰርግ ውጭ ከተጠራ جماهير العلماء يرون أن إجابتها مستحبة ተወዳጅ ነው ዋጅብ አይደለም ብለዋል። ሰርግ ላይ ግን በርካታዎቹ ዑለማዎች ዋጅብ ነው የሚከለክለው ነገር እስካልተከሰተ ድረስ ዋጅብ ነው። ከሰርግ ውጭ ያለን ጥሪ ማክበር ግን ሙስተሐብ ነው ብለዋል። ነገር ግን ዑለማዎች ዋጅብ ነው ሲሉ اشترطوا شروطا لإجابة الدعوة ጥሪውን ለማክበር መስፈርት አስቀምጠዋል። እነኚህ መስፈርቶች እስካልተሟሉ ድረስ لم يكن حضور الدعوة واجبا ولا مستحبا واجب የሚሆነው ላይ ዋጅብ አይሆንበትም። የሰርግ ድግስን ይመስል ሙስተሐብ ተወዳጅ ነው የሚባለውም ሌሎቹ ድግሶች ላይ መቅረብ ግዴታ አይሆንበትም ነው ካልተሟሉ። بل قد يحرم الحضور እንደውም መገኘቱ حرام ይሆንበታል መስፈርቶች ካልተሟሉ። እነኚህን الشيخ محمد بن صالح العثيمين رحمه الله تعالى القول المفيد كتنيو كتاباته ላይ የኪታቡ التوحيد الشرح ላይ ጠቅሷል። 6 ጠቅሷል መሟላት ያለባቸው
ከስድስት መካከል አንደኛ አላ የኩነ ሁናከ ሙንከሩን في مكان الدعوة ጥሪ ተደረገበት ቦታ ላይ ሙንከር መኖር የለበትም ማለት ሙንከር ካለ ያንን ሙንከር ማስወገድ የማይችል ከሆነ حرم عليه الحضور መገኘቱ መሄዱ حرام ይሆንበታል ብለዋል ሙንከሩን ግን ማስወገድ የሚችል ከሆነ اذا كان يستطيع ازالته ማስወገድ የሚችል ከሆነ وجب عليه الحضور ብለዋል መገኘቱ ግዴታ ይሆንበታል ስንል ሁለት ነገሮች አሉ አንደኛ ኢጃበት الدعوة ጥሪውን የሰርግ ግብዣ ጥሪ ማክበር ዋጅብ ስለሆነ ይህን ማስገኘት ስላለበት ይገኛል ሌላው ደግሞ ወተግይር المنكر ሙንከርን መቀየር ስለሚችል ማለት ነው ሁለት ነገሮች አሉና ሙንከሩን ማስወገድ የሚችል ከሆነ መገኘቱ ዋጅብ ይሆንበታል ብለዋል አሊያ ግን ማስወገድ የማይችል ከሆነ حرم عليه الحضور መገኘቱ حرام ይሆንበታል ዋጅብ ሆኖ ያለ ግን ሙንከር ነገር ካለ መገኘቱ حرام ይሆንበታል ማስወገድ የማይችል ከሆነ ሁለተኛው ለወሊማ ለሰርግ የጠራው ሰው መሆን የለበትም ሚመላ يجب حجره او يسن حجر ማድረጉ ግዴታ ከሚሆኑ ሰዎችና او يسن ሱና ከሚሆኑ ሰዎች መሆን የለበትም ለሰርግ ግብዣ የጠራህ አካል حجر ማድረግ ግዴታ የሚሆንባቸው ሰዎች አሉ ልታቆርፋቸው ግዴታ የሚሆኑብን ሰዎች አሉና ልናቆርፋቸው ወይም ሱና የሚሆን አለ ከነዛ ሰው መሆን የለበትም የሚጠራን ሰው ማለት ነው ከአየኩነ ሙጃሂራን ቢፍስቅ አው ማዕሲያ ወንጀልን አደባባይ ላይ የሚፈጽም ከሆነ ፍስቅን ሸሪዓ የከለከለውን ነገር ወይም ሸሪዓ ተግባራዊ ያደረገውን ነገር የማይፈጽም ሸሪዓ የከለከለውን በአደባባይ ላይ የሚፈጽም ከሆነ ይሄ ሰው ቢጠራን መሄዱ حرام ይሆናል ማለት ነው حرام ይሆናል እነኚህ መስፈርቶች እስካልተሟሉ ድረስ መገኘት የለብህም እዛ ቦታ ላይ ለምን አንተ حجر ማድረግህ ይሄን አካል ሸሪዓ አዟል قد ينفع وهجره قد ينفع في توبته من ذلك توبة እንዳደርግ ምክንያት ሊሆን ይችላልና መገኘት የለብንም ብለዋል ወንጀል መስራት የሚታወቅ ከሆነ ወይም ፍስቅ ማለት አንዋዑ ብዙ ነው አንድ ሰው ፋሲቅ የሚያደርገው ነገር በርካታ ነገሮች ናቸው መገኘቱ መሄዱ حرام ይሆናል ማለት ነው እሱን ለመምከር ከሆነ እንዲመለስ ለማድረግ ከሆነ አው ሙንከር ነገር ለማስወገድ ስለሆነ መሄድ አለበት ነው ሶስተኛው ጥሪ የሚጠራን ሰው ሙስሊም መሆን አለበት ሙስሊም ካልሆነ ግዴታ አይሆንም ለምን ነብዩ አለይሂ ሰላቱ ሰላም ሐቁል ሙስሊሚ ዐለል ሙስሊም ብለው ነው ሙስሊም የሆነ ሰው በሙስሊም ላይ ያለው መብቱ ብለው ነው ያስቀመጡትና حق المسلم على المسلم 5 بلو رد السلام وعيادة المريض واتباع الجنائز وإجابة الدعوة ጥሪን ማክበር ብለዋል ስለዚህ ሙስሊም ስላሉ ከሙስሊም ውጭ ከሆነ ግዴታ አይሆንም ነው አራተኛው አየኩነ ጧዕሙ الوليمة ለሰርግ የሚደገሰው ሙባህ መሆን አለበት የጁዙ አክሉሁ ልንበላው የሚፈቀድ ሸሪዓ የፈቀደልን ነገር መሆን አለበት ሸሪዓ ያልፈቀደው ነገር ከሆነ ካወክ መሄድ የለብህም ነው አምስተኛ አላ ተተضمن إجابة الدعوة إسقاط واجب ይሄን ጥሪውን ስታከብር ዋጅብ ነገር ጋር የሚጋጭ መሆን የለበትም ዋጅብ ነገር እንድትተው የሚያደርግ ከሆነ መሄድ የለብህም ይሄን ዋጅብ ነገር እንድትተው የሚያደርግ ከሆነ حرمت الإجابة مرحبا ብለህ መቀበልህ حرام ይሆንብሃል መሄድ የለብህም ነው ስድስተኛው አላ ተተضمن ضررا على المجيب እሺ ብሎ መልእክቱን ጥሪውን በሚያከብረው ሰው ላይ ጉዳት የማያስከትል መሆን አለበት ለምሳሌ ሰፈር የሚያስከትል ከሆነ ረጅም መንገድ የሚያስከትል ከሆነ ወይም ቤተሰቦቹን ከቤተሰቦቹ የሚገነጠል ተሷቸው የሚሄድ ከሆነ ቤተሰቦቹ እሱን መገኘቱን በጣም ይፈልጉታል ይሄ ከሆነ አይቻልም ማለት ነው አልቆሉ ሙሽር ላይ በዚህ መልክ አስቀምጠዋል ማለት ነው አንደኛ ሙንከር ነገር እንዳይኖር ጥሪ ተደረገበት ቦታ ላይ ሁለተኛ ለግብዣ የጋበዘን ሰው እሱን ሐጅር ማድረግ በእኛ ላይ ዋጅብ እና ወይም ሱና መሆን የለበትም ሐጅር ማድረጉ ሱናና ዋጅብ ከሆነ ይሄ ሰው ቢጠራን መሄድ የለብንም ፋሲቅ ከሆነ ማለት ነው
ወንጀል የሚሰራ ከሆነ በአደባባይ ላይ